ሌላው የሶሻል ሚዲያውን እንዴት ነው ኮንትሮል የምታደርጉት? ውጭ ሀገር ያለውን ኦኬ ኮንትሮል ልታደርጉት አትችሉም። በተለይ ማድጋ የሚባለው ጣቢያ አሁን በወለጋ እየተደረገው ያለው ጦርነት የጦር ስትራቴጂስት ጀነራል ሆኖ የሚመራው እኮ መምህር ተብሎ በአንድ ሃይማኖት ቤት ውስጥ የተቀመጠ ሰው ነው። ለምሳሌ በቀደም ዳውንሎድ ካረኩት ልናገር። ጎጃም ተኝተሃል፣ ሸዋ አንቀላፍተሃል፣ ወለጋ ተግባራዊ ስራ እየተሰራ ነው ብሎ አንገታቸው የተቆረጠ ከኢሜ እያለች የሞተች እናቷን የምትጎትት የ3 ዓመት ህጻን ልጅ ያማል። ይሄን ማየት በጣም ነው ያማል፣ ያሳማል። ወሎዎቹ ሰፈራ ውስጥ ሲያልቁ ለሳምንታት እህል አልበላሁም፣ ሐኪም ቤት ሁሉ ገብቻለሁ። አሳዝነውኝ እነዛ ያለቁ ሰዎች። እነዚህ ሚዲያዎች እንዴት ነው ኮንትሮል የሚደረጉት? በሁለት ካርድ የሚጫወቱ ሚዲያዎች አሉ። ለምሳሌ መንግስት እነሱ የሚጠሉትን ኃይል ሲመታላቸው የህግ ማስከበሩን ስርዓት ትግራይ ለማስፈጸም ሲገባ የሸኔውን ኃይል ሲመታ ይደግፋሉ። መንግስት ስርዓት ለማስከበር ሌላውን ልክ አይደለም ሲል በመንግስት ላይ ፊታቸውን የሚያዞሩ ሀገር ውስጥ ያሉ እነዚህ ሚዲያዎች በደንብ ታይተዋል። ሌላው በዚህ አጋጣሚ መናገር የምፈልገው በአዲስ አበባ አሁን ያለው ችግር፣ አዲስ አበባ መቼም የጄኖሳይድ የሚባለው ዘር ማጥፋት ብዙ አይነት ነው። እኔ አርሲ ብወለድም የቱለማ ኦሮሞ ነኝ። ንፋስ ስልክ ላፍቶ ክፍለ ከተማ 21 ዓመት ኖሬያለሁ። እዛ አካባቢ ያሉ ገበሬዎች እንዴት እንደተነቀሉ፣ እንዴት ርስታቸውን እንዳጡ አባ አያንቱ የሚባሉት ሰው የማህበር ቤት ጥበቃ ዘበኝነት ሲጠብቁ ነው በሳምባ በሽታ የሞቱት። ለ14 ሄክታር ከእጃቸው ላይ ተወስዶ ዛሬ 90% ያ ገበሬ የለም። ሳይለንስ ጄኖሳይድ ተካሂዶበታል። ከአካባቢው ላይ ተፈናቅሏል፣ ጠፍቷል። እድል ተገኝቶ ደግሞ በልጆቹ ደምና አጥንት መስዋዕትነት እግር እጃቸው መቆረጥ እድል አግኝቶ ሲመጣ ሌላውን ከገፋ በመጀመሪያ የምንጋፈጠው እኛ ነን። ዘረኝነት ኃጢአት ነው ብዬ ነው የማምነው። ዘር ግን ኃጢአት አይደለም፣ መጽሐፍ ቅዱሳዊ ነው፣ አምላካዊ ነው። አማራ ለመሆን ሰው ማመልከቻ አላስገባም፣ ኦሮሞ ለመሆን ማመልከቻ አላስገባም። የአማራ አጠገቤ መኖር ለእኔ ስጋቴ አይደለም፣ ውበቴ ነው። እኔ የአማራን ህዝብ በጣም ነው ማከብረው። በደርግ ጊዜ ውትድርና ዘምቼ ሊማሊሞ ተራራ ላይ ወድቄ ራሴን ስቼ አንድ አማራ ናቸው ተሸክመው 21 ቀን ቤታቸው መግበው የዛሬ ህይወቴን ያስቀጠሉኝ። የዛሬ ህይወቴ የቀጠለው ፊደል ያስተማሩኝ የአማራ መነኩሴ ናቸው። ነገር ግን በብሔር ስም የተደበቁ በኢትዮጵያዊነት ስም የተደበቁ በተለይ አደራ ለሚፈልገው ከብሔር ጽንፍ ይልቅ አሁን ግራ እያጋባን ያለው የኢትዮጵያዊነቱ ጽንፍ ነው። በኢትዮጵያዊነት ጽንፍ ስር የተደበቁት ኢትዮጵያዊነት አንድ ብሔር፣ አንድ ሃይማኖት፣ አንድ ቋንቋ እንደሆነ ሊነግሩን የሚፈልጉት ኢትዮጵያዊነት ህብረ ብሔራዊነት 80 ምናምን ቋንቋና ባህልና ሃይማኖቶች የያዘ ብዬ ነው ማምነው።